የተረገመ ቀን እምታውቂው ነገር አለ እንዴ ስለኔ? ለምንድን ነው አይዞህ የምትይኝ? ንገሪኝ። ለምንድን ነው የምታዝኚው? እምታውቂው ስለኔ፣ ስለ ቤተሰቤ፣ ስለ አገሪቷ ምን እምታውቂው ነገር አለ? ገንዘብ የለውም ነው? ስለ አጎቴ ታውቂያለሽ? ባለስልጣን እኮ ነው አባቴ። የተማረ ሰው እኮ ገንዘብ ያለ በጣም የተንደላቀቀ ህይወት የምንኖር ሰው ነን። ለምንድን ነው የምታዝኚው? ከመሬት ተነስተሽ ለምንድን ነው የምታዝኚው? ገንዘብ ፍቅረኛው ጥራ ሄዳለች ነው? አሽሙር ነው? ይቅርታ፣ በጣም ይቅርታ። ይቅርታ በጣም ዲች ይዘሻል እኮ ዝም ብሎ በቃ አይዲ ለዚህች ነው አላም እዚህ ትውረድ መሬት እንዲህ ትውረድ ብሎ ዲች ለማንሳት እኮ ግን አንዳንድ ሰዎች ይግርም ምንድናቸው? ግራ እኮ ነው የሚያጋቡት። ባገዝጋቸውም ችግር፣ ዝም ባልካቸውም ችግር፣ ካያቸውም ችግር፣ ካላያቸውም ችግር፣ ብቻ አለ የሆነ ሙርዝዝ ነገር ናቸው። Okay, bye, thank you. Oh, one more? ባይ ምናምን ይላሉ እንጂ በውስጣቸው ረዳዋለሁ ውስጥ with me angry ረዳዋለሁ። Yeah. Oh, one more. This is value? Okay, thank you, bye. ይህንን ነገር በኢትዮጵያ እናቶች አሰብኩት እንደዚህ አይነት አይፎን የሆነ 17 አካባቢ ነው መሰለኝ እንደዚህ ከከረቤላ ምናምን ከዛ የኢትዮጵያ ልጅ ማዘራ በሰላም አትለቀውም። ዱላ ይሻላል፣ ቀበቶ ይሻላል፣ ስርቤል ይሻላል፣ ማነቅ ይሻላል፣ መሞት ነው በቃ። ከባምቢና ከጆርዲ ባምቢ ጃቺ ሲተረለች ባምቢ ይቻላል። ባምቢ ይቻለኛል። እሱ ይቻላል። ባምቢ ታዲ ባምቢ ታዳማን ልበል ባምቢ በቃ ባምቢ መርጫለሁ እኔ እንደ ምርጫዬ። ወንድምቱን ሴትምቱን ብቻ ባምቢቱን ምርጥ ቀኔ ተመችቶኛል። ባምቢ ውጪ ወደ ውጪ ሚል ሀሳብ አለ። ያየከኝ 2 ወር አላወራም ብላኝ ነው። ዳኑ ሁለት ወር ላታወራ አይተኸኝ ነበር እኮ አባቴ ግን አይተኸኝ የት ሄዳ ነው? በእናትህ እዚህ ነው። አሁን ሁለት ወር ላታወራ እዚህ ነው። ኧረ አወራለሁ እዚህ ነው። ኧረ ዳኑ የት ሄዳ ነው? በእናትህ አይተኸኛል አይቼሃለሁ። አይተኸኝ ነበር። ውጭ ፖሊስ ጣባቱን እንዴ እናስፈልጋት የት ሄዳ ነው? አረ እንዴ 2 ወር እኮ ነው ማለውራት እንደው በዛው አጥፋ 2 አመት እንዴ ይሄን አክል ነው። ግን ስልችት ተባባላችሁ ተርስ በር ቲክቶከሮች ያሉበት ሁኔታ እንዴ ልጅ ማን ነው? ይግዱስ ላይ ተገበቀልለች አይፎን ነገር አይፎን የምን አይፎን ነው? ማን አንተ እንዴ? አረ ሄሎ ወረቀት ይዛ ለራሱ ተቃጠቆ ማዘገቢያ ነገር እንዴ አይፎን የለህም እንዴ? የምን አይፎን ነው የምትለው? ማን ነው? ምንድነው? ቲክቶከር አይደለ እንዴ? ቲክቶከር እኮ ቀለል ያለች አይፎን ነገር አለኝ። አይፎን ቤት አታውጣ ተብዬ ነው። ምንድነው የምትለው? እኮ ቀለል ያለች አይፎን ነገር ስን ላይ ካገኘ አይፎን አይፎን ስንት ፎሎወር አለ? እኔ 2 ፎሎወር ነኝ። 2 ፎሎወር ያው እንትና አትልም እንዴ? በዚህን ሰዓት የሆነ 1000 ምናምን ፎሎወር ያለው ወደ ውጭ ይወጣል እንዴ? አባ ስንት ላይክ ያገኘው ነው ይሄንን ፎቶ ላይክ የምታደርገው? አባ አረ ያውኑ ትሬንድማ አይሆንም። ስፔሻል ነው። ከልጅ ማባረር እስከ ልጅ ማዋለድ፣ በላይክ ልጅ ማዋለድ ምን ይባላል? አሁን ከፈለጋችሁት ተወቀ እንደፈለጋችሁት አብሮኝ ያድራል። ከአንድ እስከ 5 ቁጥር ይዝላችኋለሁ። አንድ ቁጥር ያገኘ ሰው ከኔ ጋር ያድራል። በጣም ደስ ይላል። የስ ንጥራ እኔ 2 4 3
አይደለም 3 እኔ እኮ ብያለሁ ማለት 3 ብሏል እኮ 3 ብሏል እሱ ደግሞ ደገመው ከዛ ለሱ በቃ ትፈልግ ለእውነት 3 አሁን መጀመሪያ ነው ብያለሁ እውነት ብያ ትዛይ ለማንተ አይደለም ብያለሁ 3 ብያለሁ እሺ ይቻላል ብዬ ነበር እውነት አይ ብዬ ነበር እሺ ችግር የለውም ግን ብዬ ነበር እኮ እሺ ትቀም እንጥራ 1 አይደለም 2 አይደለም 5 አይደለም 5 የሆነ ችግር አለ የሆነ ፕሮብሌምም አይታየኛል በቃ አንተን አትወደም ካንተ ማደረም ሆነ ምንም ነገር አትፈልግም ስለዚህ እሺ አይሻልም እንዴ እሱ 5 ይላል ያኛው 5 ካለ ለሱ የሆነ ብራንች ነገር ይታያል እኔ እኮ ብያለሁ 5 እውነት ብለሃል እኮ ግን የሱ 5 ነው ልክ እኔ የምልሽ ወይ ለገንዘቤ ብለሽ ነው ያገባሽኝ ወይስ የምር አፍቅረሽ እንዴ በዚህ ዘመን ደግሞ የምን ፍቅር አለ ብለህ ነው ለገንዘብ ብዬ ነው እንጂ ለሀብት እኮ እኔ ሚኪ አንድ ሰው አይሸጉደኝ ሲጀመር ገብቶኛል ጠርጥራል ይገነገተኝ አታፍርም የገንዘብ ምናምን ነገር ስትል አንድ ብር ለሰው ይላስ አለ ግን አንዳንዴ እንኳን ለሞራል ይትቻላል የለም ኬት እንጣ ሞራል ደግሞ አላሙዲን ይመስል ለገንዘቤ ብለሽ ነው ወይስ ለባዶ ብለሽ ነው አረቢያንስ ኖሮን ፏን በል ኖሮን እናውራ ሁሉ የምግብ ሰልፍ ነው የቸገረለት ይልበል ይሄ ሁሉ ለምግብ ነው ሰው ቤት ሰርታ አይበላም እንዴ ምን አልክ ሰው ቤት ሰርታ አይበላም የሰው ዲግሪ የዞሩ ይበላል አንተ ምን እየሰራ ነው እኔማ በቃ ላይ ፕሮግራሙ ተጠብጬ ነው እነሱ ተለምነው አንተ ለፕሮግራሙ ግን ለምንድን ነው ሁሉ ሰልፍ ምግብ እጥረት መጣ እንዴ በሱ ላይ ደግሞ የሆነ ትልልቅ ሰዎችንም አይቻለሁ እንደ አርቲስት ምናምን ነገር ሰርገም ሊሆን ይችላል አመራሱ እንደቀጠለ ነው ወደ ቀኝ ነው ወደ ግራ ቤትኛው ጋር ወደ ቀኝ ቆይ left baby ምን ይባላል አሁን ይሄ ቀኝ ነው ይሄ ግራ ነው አልተማረሽማ የኔ ጣፋጭ የኔውድ እዚያ ሳምሮ የኔ ጣፋጭ ቦታውን ስቶ መጣረ የኔም ልብ ያላንቺ ሰዎች አልጋ እኮ ነው ሜዳ ላይ እኮ ነው ያስቀመጠው አልጋ ላይ እኮ ነው እኔ እኮ እንዴ ሲያሸበርቅ እኮ ሳሎን ቦታ ቀይሮ መስሎኝ ነበር ዲው ቦታውን የሳተ ነው የኔ ቆንጆ ኢየሱስ ክርስቶስ ስብደት እየጨመረብሽ እኮ ነው ግን ደስ አይልም ልክ ሳስቀምጠው ጀበና ሲል ይደረጋል የኔ ቀን አባውኒ ልብ መሳት ምናምን ያልከው ለማውራት ነው አሁን ጀበና እዚህ ላይ መጣሁ አዋ ያለ ቦታው መገኘትን ምን ያህል አስከፊ መሆኑን ላሳየሽ እኮ ነው የኔ ጣፋጭ ከዛ አንተ ልብ ደግሞ ያለ አንቺ እንደዚህ የከፋ ነገር ላይ ነው ያለው አባ ኢየሱስ እኔ ጣፋጭ አፈቅሽ ግን ደስ አይልም እዚሁ እንጠጣስ ቡና ነይና እዚህ አርጊ እግዚአብሔር መልስ አሁን ቶሎ ብለህ እያንዳንዱ ጤጣማው ምን ሆነ ቦታው መልስ ከጠጣም በኋላ አይ እሱ ይደርሳል ማታ ልንተኛ ስንል እናነሳዋለን አሃ እስከዛ እዚህ ነው የሚቀመጠው ችግር አለው ዋው ነይ በቃ እዚህ ይቀመጥ አባ እግዚአብሔር አንሳ እኔ ምንም እኔ ካልተገነተ ይደርሳል እኮ እናቴ ታልጋለ ተስቀምጣለ እሺ ሳብሱ ምንድነው እኔ ፍቅር እንደዚህ አርቄ አንቺ አትረጭኝም አልረዳህም እኔ ሳብሱ የምር በጣም የተረጋጋች ምስት ነች እንደኔ በጣም ነው የተረጋጋችው እንዴ ሌሎቹ ቢሆን እኮ በቁም ሳጥኑ ነበር እንዴ አልጋ ላይ እንዴት አንተ አልጋው እኮ
ያው እኔ በፍራሽ ነው አልጋ ግን ያው ትልቅ ቦታ ነው ወርቴ ነው ክለብ እንዴ በዚህ ከጓደኞቼ ጋር በምን እንትን በማርኬዲስ ልሄድ እንዴት ታዲያ ባስሮ ሰዓት ላይ ትሄዳለሽ እንት ቤልሽና ነው እንትላለሽ በእናታችሁ እንደዛ አትልም ይፈረ ልጅቷን አወሳሰባት እኮ ልጅቷ እኮ ሲጀመር እኮ በዚህ ማታ የት ይሄዳል የሆነ ችግር ከገጠማና አንቺ ማንተን ታውቃለህ ሽንት የት ነው ዱባይ ስልካችን ቻርጅ ዘግቶ ማብራቱን ሲጠፋ ሁሉም ቢተባበር ጠንክሮ ቢሰራ ዓለምዬ ሶራ በመላ አካላቴ ፍቅርሽ ተሰግስጎ ፓስታ በስጎ ባንተ የተነሳ እኔ መኖር አልቻልኩም። አሰላም አለይኩም። ከእንግዲህ አብቅቷል ላንቺ ያለኝ እምነት ሆፕ ኢንተርቴይንመንት ምን አሸነፈው የጥርስ ፍንጭት ቀጥታ ስርጭት የፍቅር ጥያቄ ጠየቁኝ ማማ ሻርማ አንተ ተለይቼ ብቻዬን ስኖር ክኖር ልቤን ሰርቃኛለች የትጂ ልክሰስ ሜሪ ክሪስማስ በተድንቅ ነው በጣም የተለየ ካሶም ቦዬ ስትለምኛ የሁሽ የምግብ ትራፊ ናሽናል ጂኦግራፊ ለማኖር ነው ማጣት መልከስከሴ የኔ ደማከሴ ካልተስማማሽ ልሂድ ካልሽኝማ ኢቢኤስ ሲኒማ በችል መኖር ካንተ ተለይቶ ዴስፓሲቶ አትኮ እንደዚህ ቢጠፋው እኮ ብዙ ቤተሰብ አብሮ ይሆንና ማይፈላሰፈው ነገር የለም ልቤ ቀለጠላ አንቺ ስል አልቀለጠም ማይሆን ነገር ነው የሚያወሩት ማብራት ትንሽ አሁን በኢትዮጵያ በሳምንት ቢጠፋ ማብራት ከዛ ዋይፋውም ስልኩን ቢዘጋ እኔ አሁን እስካሁን የት ነበርኩ ነበር የሚለው የት ነበርኩ እንዴ እስቲ አናቪሬጅ በኢትዮጵያ እስቲ 24 ሰዓት ስልክ ሳይጠቀም ኖርማል ሰው ያለ ብዬ እኔ አላስብም በዚህ ሰዓት ማለት ነው ወደ ጦር ከባልደራስ ኮንዶሚኒየም መንፈትፍት እንዲላችሁ ነው እኛው ወደ ገደለ ነበር እቺ ደግሞ ወደ ገደሊት ሰው ያደጉት ሀገሮች በጂቢ ይወዳደራሉ አሁን ለምሳሌ ቻይና ምናምን ወደ 10 ጂቢ ደርሳለች እኛ ጋር ገና 5G ነው በሱ ይወዳደራል እዚህ ደግሞ በመደም ይወዳደሩት አንድን ቪዲዮ ቶሎ በቆረጣ እሱ አጭራሽ በቃ 6 ጂቢ ነች ነው የምትለው እሱ ቢያንስ ትንሽ ሐሳቡን ያስረዳል ቆይ ወዴት እየሄድን ነው ወንድሜ ስምግብ እንዳትበላ ለምን ያቺ ተረገመች ሚስት መርዝ ከታበታለች ምን አዎ አንቺ ያዥልኝ መጣ ወይኔ መርዝ እንዴ እኔ እኮ አላገባውም what በስለምኙ ስለማይሰጥሽ ይሄ ጥበብ ምርጥ ነው እንደኔ ምርጥ ጥበብ ነው ቢኒ አይሰማም እንዴ ያ ቢኒ ማለት እንዴ እቱ ያኛው ጥሪ እኔ ምሳውን አልበላም ጥሪ ምን ኮስቷ ነው እንዴ የምትጠራው አንዴ አልሰማሽም መሰለኝ ልጥራው እኔ ቢኒዬ አይሰማ ምን እናርግ አመለጠው አቢ አሰማ ምን እናርግ ገሽንግ ይሰማ ምን ማድረግ ይቻላል እናንተማ ቢሰማ ራሱ ምግቡን ይዛችሁ ትሮጣላችሁ እንዴት አድርጌ ላስረዳት እኔ ምልክባ ወይ ይሄ ጸጉሩን የሚያስይዘው አጥቂው ሃላንድ ኖርዌይ እየተጫወተ ጎላ ገባ ይላል አዎ ሁለት ጎል አግብቷል ኧረ እውቀት እንዴ ምንድነው እኔ ምልክ ሲቲ ያለበት እንደሚጫወተው ምን ጎሎት ነው ቆይ ኖርዌይ የገባው ምን መሰለሽ ክለብ ባይቀይር አሪፍ ነበር በእናት እዛው ይሻለው ነበር ጥሩ ነበር ባይቀይር ቀየረ አሁን ይሄንን ቆይ እንዴት ብለ ነው ለምስት የምታስረዳት ሃው ከባድ ነው አይደለ ከባድ ነው Hold up. Wait a minute. Something ain't right. what even God have mercy upon us. ሴት ልጅ ዝም አለች ማለት ከውስጧ የሆነ እምቅ እሳተ ገሞራ አለ ማለት ነው እንደዚህማ ዝም መተለ በቀላሉ ስሙኝማ ማለት ነው አሁን ቁጭ ብዬ ማስበው ህፃናት ግን የምር አይሰሙንም የምናወራው ነገር
ለምሳሌ አሁን እኔ ልጄ ባባ በል ስለው ባባ ይላል ማማ በል ስለው ማማ ይላል ግን ባባ በል ስለው ባባ በል አይልም ገባችሁ ላይክ በል የምትለው እንደማይላት እንዴት ነው የሚያውቀው ላይክ አሁን እኮ ምንም የማያውቅ ሰው እኮ ባባ በል ስለው ባባ በል ይላል ና በለው ስለው አሁን የማያውቅ ሰው ና በለው ነው ማለት ያለበት እሱ እሺ ለምን በል አይልም ማለት እየሰለለኝ ነው እንዴ አጭር ሰውዬ ሙድ እያዘባችሁ ነው እየሰማ ነው ግን ሙድ እያዘባችሁ ነው ለምንድን ነው ሙድ የሚይዝባችሁ ሙድ ስለሚይዝ ነው አራንቺ ስራ ፈተሻል እንዴ ምን ነው የምታስቢው ይሄ ህዝብ አይኖርበት ቤተሰቦች የዛሬ ቪዲዮአችን ይሄን ይመስላል ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ለምታደርጉም እጅግ አድርጌ አመሰግናለሁ በቀጣይ ቪዲዮ እስከምንገናኝ ባይ